ቤቢ እናቴ እንዳለችኝ ማለት ነው። እናቴ እንዳለችኝ ግን ሚስጥር ነው። ለማንም እንዳትናገር ነው ያለችኝ። እሺ ያንቺ ባል ማለት ነው ሌላ ሚስት አለ ወይ? ሌላ አለ ወይ አለችኝ። ግን ለማንም እንዳትናገር ሚስጥር ነው አለችኝ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ውርደት! ልጅሽ ማለት ነው ሆድሽ ውስጥ ነበረች? አዎ ሆዴ ውስጥ ነበረች። ልጃታለሁ። አዎ አሁንስ ማን ነው ሆድሽ ውስጥ ያለው? ኧረ ማንም የለም። ምን ነው አልክ? እና ለምንድን ነው ትልቅዬ የሆነው? የኔ ወር ትልቅ ነው? ኧረ ተው ቤቢ፣ አይነክ ነው ልጅ ስለሆንክ ነው እንጂ ትልቅ አይደለም። እጄን ግን ብበላው ምንድን ነው የሚለው? እጄ አይበላማ። ተው ተው። እሺ እንዴ ምንም አይልም አይደለ? ምንም አይልም። ወይ ዘንድሮ ልጅ ተመለሰ መጣ። ጎሽ ትልቅዬ ካካ አድርጌ መጣ። አይ ወይ ኧረ አይባልም ደግሞ ማለት ነው። ኧረ ተው እሱ ደግሞ ማለት ነው ኦቾሎኒ ያለው ውይ አንተ ልጅ እንደው እናቴና አክስቴ እኮ ይተዋወቃሉ። ኧረ ተው እውነትህን ነው። አክስቴ የእናቴ እህት። ኧረ እባክህ ስማ፣ በጣም ድንቅ ልጅ እኮ ነህ። ምን ነው ወይ መጣህ እንዴ? እዚህ ነበርኩኝ እኮ። ኧረ እኔ ምንም አልሰማሁም። አሁን እዚህ ጋር ስወድቅ አልሰማሽኝም እንዴ? ድብን ያለ እንቅልፍ ውስጥ ነበርኩኝ። ኧረ ነበርኩኝ፣ ወደቅኩኝ እኮ እዚህ ጋር ግን አላለቀልኩም። እንዴ አታ ጎረምሳው እንዴት ነው እባክህ? እናቴ እንዳለችኝ ማለት ነው። እናቴ እንዳለችኝ ማለት ነው። ምን አለች? እሱ ሲጋራ ያጭሳል። ስታድጉ እንደሱ ሲጋራ እንደሱ እንዳትሆኑ እሱ ሲጋራ ያጭሳል። አረ አውቃ ነው። እሺ ቀልድ ነው። እናቴ እንዳለችኝ ደግሞ ሲጋራ ያጭስ ሰዎች እድሜያቸው አጭር ነው አለች አይደለ? አዎ ልክ ነው። አንተ ስንት ዓመት ነው? እኔ አሁን 18። አየህ አሁን አንተ ሲጋራ ባታጭስ ኖሮ ማለት ነው 28 ዓመትህ ነበር የሚሆነው አይደለ? እውነትህን እኮ ነው። እናቴ እንዳለችኝ ደግሞ ማለት ነው። ምን አለች ደግሞ? መጠጥም ይጠጣል። የመጠጣት ችግር አለበት። በጣም ይጠጣል አለች። ኧረ እኔ አልጠጣም እንዴ? እኔም ግን የመጠጣት ችግር አለብኝ መሰለኝ። ለምን አልክ? በጣም ብዙ እኮ ነው የምጠጣው ነው። እውነት? አንተ የምትጠጣው ግን ምንድን ነው? አረቄ ነው። ለሆድ ህመም አይደለም፣ ሲሚንቶ አይደለም፣ አረቄ ለሆድ ህመም ጥሩ ስለሆነ ሆዴን ያሽለኛል፣ ያመኛል ሆዴን። ለዛ ነው የምጠጣው። እሺ ሆዴ ግን ያመካል እንዴ? አዎ ሆዴን ስለሚያመኝ አረቄ ደግሞ ለሆድ። እናቴ እንዳለች ምን አለች? ሆዴ ግን ካመመ እርጉዝ ነች ማለት ነው ብለህ ነው? ወይ ጉድ! አንተ ልጅ ምን ነው አንተ ጎረምሳ? እንዴት ነው እባክህ? ደህና ነህ? ደህና። እሺ ትምህርት ምን እንዴት ነው? አንቺ ግን ማለት ነው ለምንድን ነው ፂም ያለሽ እዚህ ጋር? እናቴ እንዳለችኝ እሺ ምን አለች? ሴቶች ሆነው ፂም የሚያበቅሉት ብዙ ሀሳብ ስላለባቸው ነው አለች። እናቴ እንዳለችኝ ደግሞ እንደዚህ ከሆነች ፂሟ እንደዚህ ከሆነ ባል አታገኝም አለችኝ አለ። አይ ጉድ! ልጆች እንደዚህ ወይ ጉድ! ጎበዝ ዳንስ ነው ጎበዝ።
ጎበዝ። ና እስቲ ልሳም እስቲ ና ና ና። እንዴ ምን ነው? እናትና አባቴ እኮ ማታ ተጣሉ። እንደዚህ ነገር አይወራም። እሺ ለሰው ምን አረጉ? አይ የተቆጣጡ ነበር እኮ አይወራም። እሺ እንደዚህ ለሰው አይወራም። እሺ እሺ የቤተሰብ ሚስጥር ለሰው የወፈርሽው አንቺ ላውራ እናቴ እንዳለችኝ በጣም ወፍራም ሰዎች ስፖርት አይሰሩም። ስፖርት ማይሰሩ ሰዎች ደግሞ ሰነፍ ናቸው አለችኝ። አንቺ ሰነፍ ነሽ እንዴ? መጣሁ እንዴ አንተ ትልቅ ሰው ሆንክ አይደል? ቆንጆ እንዴት ነህ? እናቴ እንዳለችኝ ማለት ነው። ምን አለች? እርጉዝ ናት። አዎ ሆዷ ውስጥ ልጅ ነው ያለ አለችኝ። አዎ ልክ ናት እኮ። ልጅሽን ውጠሻት ነው እንዴ? አይደለም። አይ እንደዛ አይደለም። እሺ አታዛዝኝሽም ግን? አይ እንደዛ አይደለም። እንደዛ አይደለም። እንደዛ አይደለም። ተረት አለኝ። እሺ ንገረኝ። እሺ ተረት ልንገርሽ። ተረት የላም በረት አንድ ጦጣ ነበረች። ስትሄድ ከዛም በኋላ ከዛም በኋላ ጦጢቷ ስትሄድ ሞተች። ከዛም ምን ነው ተነሳችና ኦኬ ተነሳች። ጥሩምቤ መጣች። ጥሩምቤ ለምንድን ነው ፊትሽ ላይ እነዚህ ጥቁር ነገር ብዙ ያለብሽ? ብጉር ነው፣ ብጉር ይባላል እሱ። እሺ ፊትሽን ስለማትታጠቢ ነው እንዴ? እናቴ ደግሞ ፊታቸውን ማይታጠቡ ሰዎች ናቸው ፊታቸው እንደዛ የሚሆነው አለችኝ። አይደለም መጣሁ። እሺ 7 ሲደመር 8 7 ሲደመር 8 መልሱን ንገረኝ። 81 እውነትን ነው? እስቲ አንተ ልጅ አስበህ ተናገር። እስቲ አስብ እስቲ። እሺ ቆይ አስበህ ተናገር። እሺ ቆይ ላስብሽ፣ አስቤ ልንገርሽ። ወይ ጉድ። እሺ መልሱስ? 81 አንተ ትቀልድብኛለህ እንዴ? ዳስበህ ንገረኝ አላልሽኝም እንዴ? እኔ አልችልም። ውይ ምንድን ነው ነገሩ? ኧረ አልሰማክም እኮ ምን እንደሚለኝ። እንደዚህ የምትናደጂ ከሆነም አይሆንም። እስቲ አንተ ሞክረው። እኔ ላሳይሽ። እሺ ስንትና ስንት ደምር ተብለን ነው? 7 ሲደመር 8። እሺ በምሳሌ ልንገርህ። እናንተ ክፍል ውስጥ 7 ናችሁ እንበል። አባዬ እኛ እኮ ግን ክፍል ውስጥ 38 ነን። ለምሳሌ ሌላ 8 ተማሪዎች እናንተ ክፍል ተጨመሩ። አዲስ ገቢ ናቸው። ችግር የለውም። አዲስ ገቢም ሆኖ ከሌላም ሆኖ 7 ናችሁ። ስለዚህ አንድ ተማሪ እናንተ ክፍል ሲገባ ስንት መጣ? ስንት ሆናችሁ? 8። እሺ ከእንደገና ደግሞ ሁለተኛ ሲጨመር 9፣ 3 ሲጨመር 10፣ አዎ 4 ሲጨመር 11፣ 5 ሲጨመር 12፣ 6 ሲጨመር 13፣ 8 ሲጨመር 15። ጎበዝ። ይሄ እኮ ቀላል። ስለዚህ አንድ ላይ ስንት ሆናችሁ ማለት ነው? ሁለተኛ ኤ ክፍል። ወደሽ አይደለም የምትበሳጭ እኮ። ሁላችንም በተራ አጠጣችኋለሁ። በተራ ሁላችን ችግር የለውም። ዳሽ ህይወት ስላላቸውና ስለሌላቸው ነገር ያጠናል። የሚያጠና አዎ ጎበዝ ተማሪ። እስቲ አስበህ ተናገር። አስብ፣ ትንሽ አስብ እስቲ። በጣም ጎበዝ ተማሪ። ሳይንስ ነው መልሱ። እሺ 4ቱን የምግብ ምድቦች ንገረኝ። 4
የምግብ ምድቦች? አዎ 4ቱ የምግብ ምድቦች አወቅኩት። ጎበዝ። እሺ ቁርስ፣ ምሳ፣ መክሰስ፣ እራት እንደዚህ ማለት ነበር። አንተ ኧረ እየቀለድክ ነው፣ እየቀለድክብኝ ነው። እሺ አዳምጠኝ በደንብ። የዱር እንስሳቶች ከመኖሪያቸው በምን ምክንያቶች ይሰደዳሉ ወይም ይጠፋሉ? እናትና አባታቸው ሲገርፏቸው ወይ ደግሞ ሲቆጣቸው ነው። የቫወል ፊደሎችን አንድ በአንድ ተናገር። የቫወል ፊደል? አዎ ቫወል። ባ ወ ለ። አንተ ጎረምሳ የት ጠፍተህ ነው? ለምንድን ነው እኔ ቤት ማትመጣው? እናቴ እንዳለችኝ ማለት ነው። እናቴ እንዳለችኝ ማለት ነው። እነሱ ቤት አትሂድ ከዛሬ ወዲህ። ባለፈውም እነሱ ቤት ሄደክ ነው ምግብ በልተክ ሆድክን ያመመክ፣ ምግባቸው ንጹህ አይደለም አለችኝ። ወይ ጉድ! እና ለዛ ነው የጠፋኸው እንዴ? ምን ነው? ምን ሆነክ ነው እንዴ? ምን ነው? ትላልቅ ሰዎች እየሆንኩ ነው። ትላልቅ ሰዎች እንደዚህ ነው የሚሆኑት? ሁሌ ደክማችሁ የለ እንደዛ ነው። ይሁን። እስቲ ሙዚቃ እስቲ በልልኝ፣ የትምህርት ቤት ሙዚቃ። ሙዚቃ? አዎ። እስቲ አንቺ በይልኝ መጀመሪያው። እሺ። እንሂድ ምን ነው? ዝም ብትይ ይሻላል። በቃ ደስ አይልም። ምን ሆነሽ ነው እዚህ ጋር? ምንም፣ ዝም ብሎ ነው። ዝም ይጠፋል። ዝም ብሎ ነው። እናቴ እንዳለችኝ ደግሞ ምን አለች ደግሞ? ከባሏ ጋር ሲደባደቡ መተዋት ነው ይመታታል አለችኝ። እንደው በቃ የሰፈር ሰው ነገር በቃኝ። አይዞሽ እሺ። ጎረቤት እኮ የለኝም። ጎረቤት እንደው የለኝም እኮ